ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አይነቶች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ በሀ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ተከታተሉኝ። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እዩት። እንግዲህ በዛሬው ቪዲዮአችን ከሀስከው ባሉት በእነዚህ በሰባቱም ድምጾች የተለያዩ ቃላቶችን መስርቼላችኋለሁ ማለት ነው። እነሱንም ማሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። አሁን በመጀመሪያ እነዚህን ከሀስከው ያሉትን ሰባቱንም ድምጾች ወደ ላይና ወደ ታች በደንብ አድርጌ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህ ፊደላቶች ከመጨረሻ ወደ መጀመሪያው ደግሞ ቆጥርላችኋለሁ ማለት ነው። ሆ ህ ሄ ሃ ሂ ሁ ሃ። አሁን እነዚህ ሰባቱንም ድምጾች እያንዳንዳቸው ደግሞ የተመሰረቱን ቃላቶች እስኪ እናያቸው። አሁን በሀ ወይም ደግሞ በመጀመሪያዋ ድምጽ እንመሰርታለን ማለት ነው። ሀ ወይም ደግሞ መጀመሪያዋ ድምጽ ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱን እስኪ እንይ። እንግዲህ እዚህ ጋር ስናይ ሀብት ይላል። እንግዲህ እዚህ ጋር የምታዩት ሀ የሀ ቤተሰብ የመጀመሪያዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ተ የተ የስድስተኛዋ ናት። ስለዚህ በአንድ ላይ ሀብት ሀብት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኃይል ሀ የሀ ቤተሰብ የመጀመሪያዋ ናት፣ ይህ የቤተሰብ የስድስተኛዋ ናት፣ ለ የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኃይል ኃይል የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሐሰት ሀ የሀ ቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሐሰት ሐሰት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በሀ ወይም ደግሞ በመጀመሪያው ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ በሀ እነዚህን ካየነ ቀጣይ ደግሞ ወደ ሁ እንሄዳለን። ሁ ወይም ደግሞ ሁለተኛው ድምጽ ይችኛዋ ናት። በዚህ የተመሰረቱን ደግሞ እስኪ እናያቸው። ሁለት ሁ የሀ ቤተሰብ የሁለተኛዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁለት ሁለት የሚል ቃል መስርተናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ሁሉ ሁ የሀ ቤተሰብ የሁለተኛዋ ናት፣ ሉ የለቤተሰብ የሁለተኛዋ ናት። እዚህ ጋር የምታያቸው ሁሎችም የሁለተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ሁሉ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሁከት ሁ የሀ ቤተሰብ የሁለተኛዋ ናት፣ ከ የከ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁከት ሁከት የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር ደግሞ በሁ ወይም ደግሞ በሁለተኛዋ ድምጽ የመሰረትናቸው ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሂ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን ማለት ነው። የሶስተኛዋ ድምጽ ወይም ደግሞ ሂ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በዚህ የተመሰረትን ደግሞ እስኪ እናያቸው። ሂደት ሂ የሀ ቤተሰብ የሶስተኛዋ ናት፣ ደ የደ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂደት ሂደት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሂሳብ ሂ የሀ ቤተሰብ የሶስተኛዋ ናት፣ ሳ የሰ ቤተሰብ የአራተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሳብ ሂሳብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሂሩት ሂ የሀ ቤተሰብ የሶስተኛዋ ናት፣ ሩ የረ ቤተሰብ የሁለተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ሂሩት ሂሩት የሚል ቃል መስርተናል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ወደ ሀ ወይም ደግሞ ወደ አራተኛዋ ድምጽ እንሄዳለን። እንግዲህ ይችኛዋ ሀ ትባላለች። ይቺ አራተኛዋ ድምጽ እና የመጀመሪያዋ ድምጽ ሁሎችም ሀሀ ተብለው ይጠራሉ ማለት ነው፣ በድምጻቸው ማለት ነው። ስለዚህ አገልግሎታቸውም አንድ ነው። በምንድን ነው የሚለያዩት? በአጻጻፋቸው ወይም ደግሞ በቅርጻቸው ብቻ ነው የሚለያዩት ማለት ነው። ስለዚህ እስኪ በሀ ወይም ደግሞ በአራተኛ ድምጽ የተመሰረቱን ቃላቶች እስኪ እንያቸው።
ወደ አራተኛዋ ድምፅ ስንሄድ ሀሳብ። ሀሳብ እንግዲህ እዚህ ጋር ሀ የሀ ቤተሰብ የአራተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀሳብ ሀሳብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀያት። ሀ የሀ ቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀያት ሀያት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀቀኛ። ሀ የሀ ቤተሰብ የአራተኛዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሀቀኛ ሀቀኛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በሀ ወይም ደግሞ በአራተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሄ ወይም ደግሞ ወደ አምስተኛዋ ድምፅ እንሄዳለን። አምስተኛዋ ድምፅ ወይም ደግሞ ሄ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ በዚች የተመሰረቱን ደግሞ እስኪ እናያቸው። ሄደ። ሄ የሀ ቤተሰብ የአምስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሄደ ሄደ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሄለን። ሄ የሀ ቤተሰብ የአምስተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እነ የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄለን ሄለን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሄሎ። ሄ የሀ ቤተሰብ የአምስተኛዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ሄሎ ሄሎ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በሄ ወይም ደግሞ በአምስተኛዋ ድምፅ ቃላቶችን መስርተናል ማለት ነው። ወደ ቀጣዩ ደግሞ እስኪ እንሄድ። ቀጣይ ደግሞ ወደ ህ እንሄዳለን። ህ ወይም ደግሞ የስድስተኛዋ ድምፅ ይችኛዋ ናት። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ህፃን ይላል። ህ የሀ ቤተሰብ የስድስተኛዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህፃን ህፃን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ህልም። ህ የሀ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህልም ህልም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ህግ። ህ የሀ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህግ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በስድስተኛዋ ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሆ እንሄዳለን። እንግዲህ ሆ ወይም ደግሞ የሰባተኛዋ ድምፅ ይችኛዋ ናት ማለት ነው። ስለዚህ ብቻ የተመሰረቱት ደግሞ ሆቴል። ሆ ሀ ቤተሰብ የሰባተኛዋ ናት። ቴ ተቤተሰብ የአምስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆቴል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሆዳም። ሆ የሀ ቤተሰብ የሰባተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆዳም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሆሄ። ሆ የሀ ቤተሰብ የሰባተኛዋ ናት። ሄ የሀ ቤተሰብ የአምስተኛዋ ናት። እዚህ ጋር የምታያቸው ሁሎችም የሀ ቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ሆሄ የሚል ቃል መስርተውልናል ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮአችን እዚህ ጋር በምታያቸው ከሀ እስከ ሆ ባሉት በሰባቱም ድምጾች የተለያዩ ቃላቶችን መስርተን አይተናል ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።